ሰላም ጤና ይስጥልን። ውድና የተወደዳችሁ የተከበራችሁ እንዴት ናችሁ? ሰላማችሁ ብዝት ይበል። እንኳን ሰላም መጣችሁ። ሁላችሁም ዌልካም ብያለሁ። አዲሶች ነባሮች ሁላችሁም ይህን ቻናል የምትከታተሉ ሁላችሁም ሰላማችሁ ብዝት ይበል። ዛሬ እንደተለመደው ከባለፈው ክፍል የቀጠለ ጠቃሚ ነገር ይዤላችሁ የመጣሁት ማለት ነው። የባለፈውን ያላያችሁ ገብታችሁ ተከታታዩ ክፍል 1 ክፍል 2 ማለት ነው። ስለ ወይን ጥቅም ያወራሁት አለ ማለት ነው። ብዙ ጊዜ አንድ ሰው የወይን ፍሬ መመገብ በጣም ብዙ ጥቅሞች እንዳሉት በባለፈው ክፍል ሰርቻለሁ ማለት ነው። ዛሬ ከዛ የቀጠለ አንድ ሰው ወይን ቢጠቀም የሚያገኛቸው የጤና ጥቅሞች ለዓይን እይታ በጣም አሪፍ ነው ማለት ነው። ለልብ ጤና የልብ ጤናን ለመርዳት ይረዳል ማለት ነው። ሌላው በንጥረ ነገሮች የተሟላ ነው ማለት ነው። ፍራፍሬዎች በአጠቃላይ በጣም ብዙ አብዛኞቹ ማለት ነው በንጥረ ነገሮች የተሟሉና በጣም ብዙ በውስጣቸው ብዙ ቫይታሚኖች በጣም ብዙ ጥቅሞች ያላቸው ፍራፍሬዎች፣ አትክልቶች መመገብ ብዙ ትልቅ ጥቅም አለው ማለት ነው። ሞር ከምግቦች ከምንመገበው የበለጠ በአትክልቶች ላይ የምናገኛቸው ጠቀሜታዎች ብዙ ናቸው ማለት ነው። እና የማስታወስ ችሎታ እንዲኖረንም ይጠቅማል ማለት ነው። ለአጥንታችን ጥንካሬ ቫይታሚን ሲ፣ ቫይታሚን ቢ፣ ቫይታሚን ኬ በውስጡ የያዘ ነው ማለት ነው። ለቆዳና ለፀጉር እድገትም በጣም ይረዳል። ፀጉራችሁ እድገት እንዲኖረው ይረዳል ማለት ነው። ስለዚህ ብትጠቀሙት በጣም ይጠቅማችኋል ማለት ነው። የማስታወስ ችሎታችሁ ይጨምራል ማለት ነው። አንድ ሰው የመርሳት እንትን ካለበት የማስታወስ ችሎታ እንዲኖረው ያደርጋል ማለት ነው። ሌላው ውፍረት ለመቀነስም ይረዳል። ውፍረት ለመቀነስ የምትፈልጉ ሰዎች የወይን ፍሬ በመመገብ ውፍረታችሁን መቀነስ ትችላላችሁ ማለት ነው። ክብደታችሁን ለመቀነስ ስትፈልጉ ስኳር በሽታዎች ለመከላከል ይረዳል ማለት ነው። ስኳር በሽታ ለመከላከል የስኳር መጠኑ አነስተኛ ነው። በጣም ስዊት ቢሆንም የስኳር መጠኑ በጣም አነስተኛ ነው ማለት ነው። ለቆዳችን ውበት ቆዳችን አሪፍ የሚያምር የሚያንጸባርቅ ያደርጋል ማለት ነው። ለድድ ህመም፣ ለድድ መድማት የድድ መድማት ለሚያስከትልም አሪፍ ነው ማለት ነው። እንዳይኖር ያደርጋል ማለት ነው። ድዳችሁ ዝም ብላችሁ ሳትነኩ ዝም ብሎ ቶሎ የመድማት ነገር ሲያጋጥም ይሄ ትልቅ ጥቅም አለው ማለት ነው። ስኳር በሽታ ለመከላከል የደም ግፊትን ለመቀነስም ይረዳል። አንድ ሰው የደም ግፊት ካለበት የወይን ፍሬ በመመገብ የደም ብዛት ይቀንስለታል ማለት ነው። የዛሬ ቆይታዬ ይሄን ይመስላል። በቀጣይ እስከምንገናኝ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበል። ባይ ባይ። የዛሬ ቆይታዬ ይሄን ይመስላል። ባይ ባይ።